በህይወት ትልቅ ውጣ ውረድ፣ ትልቅ ቻሌንጅ፣ ያልጠበቃችሁት ከባድ ነገር ቢገጥማችሁ ምንድነው የምታደርጉት? ምን አይነት ምላሽ ነው ለዛ ነገር የምትሰጡት? እንደዛ አይነት ህይወት ውስጥ ነበርኩ ባለፉት 2 ወራትና በጣም ትልቅ ምለው ቻሌንጅ የተደራረበብኝ የመጣብኝ ነበርና አንዳንዴ ላይፍ ራሷ ህይወት ራሷ አንድ ላይ ችግሮችን ሰብስባ ምናምን የምትልበት አጋጣሚ አለ አይደል? እንደዛ አጋጥሟችሁ ያውቃል? እንደዛ ሆናችሁ ታውቃላችሁ? ኮሜንት ላይ ሀሳቦችን አስቀምጡኝ። በዚህ ቪዲዮ 5 ትልቅ ቻሌንጅ ቢገጥመን ችግር በጣም ቢደራረብብን ማድረግ ያሉብንን ነገሮች በዚህ ቪዲዮ አካፍላችኋለሁ። የባህሪ አስተሳሰብ ለውጥ ለማምጣት ይሄን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ታላቁ ሊቃውንት ሊቅነት ነኝ። ህይወት በፈተናዎች የተሞላች ነች ሁላችሁም እንደምታውቁትና ብዙ ጊዜ አባባልም አለ ፈጣሪ እንድጠነክሩ ሲፈልግ ቴስት ያደርጋችኋል፣ ይፈትናችኋል፣ ይፈትሻችኋል። ይፈትናችሁ ደግሞ አሪፍ ነገር በመስጠት አይደለም። ቻሌንጆች፣ ውጣ ውረዶች፣ መጋጋጥ ያለባችሁን አዲስ እናንተነት እንድትሰሩ የሚያስችሏችሁን ችግሮች ነው የሚወረውሩባችሁና በዚህ ጥቂት ጊዜያት ውስጥ እኔ ራሱ አሁን በዋናነት ፋዘር በጣም ታመመ። በጣም ወደው አባቴ ወደዚህ ምድር ያመጣኝ አባት በጣም ሲሪየስ በሆነ ኬስ ታሞ ነበር ለረጅም ለ1 ወር ለ2 ወር አካባቢ ማለት ነው። ከዛ በተጨማሪ በጣም ወዳት ያሳደገችኝ ያስተማረችኝ አንድ እናቴ ምላት አክስት አለች፣ እሷ አረፈችብኝ። ከዛ ሌላ ደግሞ የሆነ ቢዝነስ እንደዚህ ወደ 500 ሺህ አካባቢ ኢንቨስት ያደረግንበት ቢዝነስ ሙሉ ለሙሉ ኮላፕስ አደረገ ምናምንና አይ ዶንት ኖ በቃ ይሄ በላይ ችግር ሲመጣ ምን ማድረግ አለብኝ የሚለውን ቁጭ ብዬ አጥንቼ ነው። ሰዎችም እንዲህ አይነት ነገር ቢያጋጥማቸው ደግሞ ምን ማድረግ አለባቸው የሚለውን ነው ማካፍላችሁ። የመጀመሪያው አክሴፕት ማድረግ መቀበል። ከዚ ላይፍ ህይወት መኖር በህይወት መቆየት ኢዝ ቻሌንጅ ባይ ኢትሰልፍ። እንደምታውቁት ውጣ ውረድ አለው መኖር በራሱ የተነፈሰን ምግብ እየበላን ምናምን ስለምንኖር ብቻ ሳይሆን ላይፍ ራሱ ቻሌንጅ ነው። ኢንቫይሮንመንት ቻሌንጅ ያደርጋችኋል። ሰው የምትኖሩበት መንገድ፣ ባህላችሁ፣ ሃይማኖታችሁ ኤቭሪቲንግ ቻሌንጅ ነው የሚያደርጋችሁ። እነዛ ቻሌንጅ መጀመሪያም እንዳሉ ስለምታውቁ አዲሱ ቻሌንጅም ሲመጣ አክሴፕት ማድረግ መቀበል። ምክንያቱም ይሄ አልቀበልም ወይም ዲናይ የማድረግ አይነት ፐርሰናሊቲ ካለን ችግሩ ወይም ቻሌንጁ ስብርብራችንን ነው የሚያወጣው። በነገራችን ላይ መቀበል አክሴፕት ማድረግ ትልቁ ችሎታ ትልቁ ክህሎት ነው ብዬ ነው ያሰብኩትና የመጣብኝ ቻሌንጅ እንደ ቻሌንጅ ኦኬ እንዲህ አይነት ችግር መጥቶብሃል፣ እንዲህ አይነት ቻሌንጅ መጥቶብሃል በህይወት በዚህኛ ዘመን። ስለዚህ መጀመሪያ ተቀበል። ቻሌንጅ ያጋጥማል በህይወት ፈተና ትልክብናለች፣ ፈተና ይመጣብኛል የሚለውን ነገር ፉሊ ሜንታሊ ሬዲ ሆኖ አክሴፕት ማድረግ ትልቁ ባህሪና ትልቁ ክህሎት ነው። የመጀመሪያው እንዳልኳችሁ ችግሮችን መተው፣ መናቅ፣ ዲናይ ማድረግ አንደኛ ችግሩን ያከብድብናል። ሶሉሽን እንዳንፈልግለት፣ መፍትሄ እንዳናይለት፣ ከኛ አቅም በላይ እንደሆነ ምናምን ስለን በጣም ከባድ አድርገነው ራሳችንን እንድናኮስስ፣ ማንነታችንን እንድናሳንስ፣ ለራሳችን ጥሩ ቦታ እንዳንሰጥ ያደርገናል። ስለዚህ የመጀመሪያው ስቴፕ ቻሌንጅ ሲያጋጥማችሁ፣ ችግር ሲያጋጥማችሁ፣ ምንም አይነት ፈተና፣ የገንዘብ፣ የሐዘን፣ ቢዝነስ መክሰር፣ ሰዎች ማጣት፣ ፍቅረኛ ጋር መጣላት፣ ኤኒ ቻሌንጅ ሲያጋጥማችሁ አክሴፕት ተፈርስ ስቴፕ መቀበል ነው የመጀመሪያ ስቴፕ። ያን ያደረግኩት። ሁለተኛው ቻሌንጅ ወይም ትልቅ ችግር ዱብዳ ቤታችሁ ሲያጋጥማችሁ ማድረግ ያለባችሁ በስሜት ከመወሰን ራስን መቆጠብ ነው። በጣም ከባባድና መጥፎ ውሳኔዎችን ላይፍ በነገራችን ላይ የሚወሰኑት እንደዚህ ከባድ ቻሌንጅ ውስጥ ስንገባ ነውና እነዛ ከባድ ቻሌንጆች ውስጥ ሆናችሁ ቆም ብላችሁ የማሰብን ባህሪና ክህሎት ካላዳበራችሁ፣ ፖዝ ማድረግ ካልቻላችሁና ኢሞሽናሊ ራን የምታደርጉ ከሆነ ትጠፋላችሁ። በጣም መጥፎ ውሳኔ ነው የምትወሰኑት ኢሞሽናል። በተቻላችሁ አቅም ቆም ብላችሁ ማሰብን መለማመድ አለባችሁ። ትልቅ ችግር ሐዘን ሲመጣባችሁ፣ የሆነ ገንዘብ የነበራችሁ ገንዘብ ልም ብሎ ሲጠፋ ከስሜታችሁ ራሳችሁን አንድ ስቴፕ ራቅ አድርጋችሁ በስሜታዊነት የሆነ ቦታ መሄድ፣ በስሜታዊነት የሆነ ውሳኔ መወሰን፣ በስሜታዊነት የሆነ ነገር ከማድረግ ራሳችሁን መቆጠብ አለባችሁ። በጣም ትልቅ ክህሎት ነው። ይሄን የምታደርጉት እንዳልኩት መጀመሪያ ችግሩን ተቀብላችሁታል፣ አክሴፕት አድርጋችኋል። እናንተ እንደሆነ ህይወት ወደ እናንተ ይሄን ፈተና እንደላካ አክሴፕት አድርጋችሁ ደን አክሴፕት እናደረጋችሁ ቀጥሎ ወደ እናንተ የሚመጣው ምን ልወስን የሚል ነገር ነው። ምን አይነት ውሳኔ ልወስን የሚል ነገር ነው። ስለዚህ ያን ውሳኔ እጅግ በጣም በተረጋጋ መንገድ ምን ማድረግ እንዳለባችሁ ፖዝ አድርጋችሁ ከራሳችሁ ጋር የጥሞና ጊዜ ወስዳችሁ ነው መወሰን
ማድረግ ያለባችሁ ፕሊስ በስሜታዊነት ከመወሰን ተቆጠቡ። ቻሌንጅ ሲያጋጥማችሁ ሁለተኛ ላይ ማድረግ ያለባችሁ እሱ ነው። ሶስተኛ ላይ ትልቅ ቻሌንጅ እና ችግር ሲያጋጥማችሁ ማድረግ ያለባችሁ ከዛ ችግር ውስጥ ከዛ ቻሌንጅ ውስጥ ምን አይነት ትምህርት ልውሰድ፣ ምን አይነት እኔን የሚያሳድገኝ እኔን የሚያጠነክረኝ ነገር ልውሰድ። ለምሳሌ ቅድም ብያችኋለሁ፣ ቢዝነስ ጀመራችሁ፣ የሆነ ካፒታል እንደምንም አጠረቃቅማችሁ አዲስ ቢዝነስ ጀመራችሁ። ቢዝነሱ የተወሰነ ወር 1 ወር 2 ወር 3 ወር ሄደና ድፍ ብሎ ፌል አድርጓል። እንደ ችግር ወደ እናንተ ያ ነገር መጥቷል፣ ተቀብላችኋል። በስሜታዊነት ቢዝነሳችሁ ፌል እንዳደረገ ስሜታችሁን ብቻ እየሰማችሁ ሰካራም መሆን ትችላላችሁ። ሁለተኛ ላይ ያልኳችሁ እሱ ነው። በስሜት ብቻ መነዳት ከዛ በኋላ ከቻሌንጅ በኋላ እሱን መቆጠብ አለባችሁ፣ መተው አለባችሁ። በስሜታዊነት ካለመወሰን ከወጣችሁ ከተቆጠባችሁ በኋላ ሶስተኛ ላይ እዛ ቢዝነስ ፌለር ውስጥ እኔ ምን እማራለሁ? እዛ ቢዝነስ ፌለር ውስጥ ቀጣይ ስራዬ ላይ ቀጣይ ህይወቴ ላይ ማጋጠም የሌለበት እንደገና መውደቅ የሌለብን ቻሌንጅ ምንድን ነው? you have to look for that problem። ያን ችግር ከዛ ውስጥ አውቃችሁ ለቀጣይ የምትማሩበትን መንገድ ማዘጋጀት አለባችሁ። የምትማሩበትን መንገድ ማቀድ አለባችሁ። ለምሳሌ የሆነ በጣም የምትወዱት ሰው ህመም አጋጠመው፣ ታመመባችሁ። ሰው ያ ትልቅ ቻሌንጅ ነው። በስሜታዊነት ሰውየው እንደታመመ ማይሆኑ ውሳኔዎችን ወስናችሁ ሪሌሽንሺፓችሁን ከት ማድረግ፣ ማይሆኑ ቦታዎች ጥሎ ሰውየውን መሄድ ምናምን ውስጥ እንዳትገቡ ስሜታችሁን ኮንትሮል አድርገው። ከዛ ውጪ ግን እዛ የሰው ህመም ውስጥ ፋይናንሻሊ ምን ያህል ዝግጁ ሆናችሁ ነበር? ትማሩበታላችሁ፣ ያን ነገር ታዩበታላችሁ። እዛ ሲቹዌሽን ውስጥ ያ የምትወዱት ሰው የቅርባችሁ ሰው የገባበትን ህመም ወይም በሽታ እናንተ ነገር ላለመያዝ ምንድነው ማድረግ ያለባችሁ? ትማሩበታላችሁ። እዛ ያ የሰው የቤተሰብ አስተዳደር ወይም ጥሩ ሰው ከሆነ ልጆች፣ ወንድሞች ምናምን ካላችሁ ለምሳሌ በእኔ አጋጣሚ እኔ እነሱን ነገር ሳፖርት ለማድረግ ምን ያህል ራሴን መዘጋጀት አለብኝ? ትማሩበታላችሁ። ኤቭሪቲንግ ላይ ሌሰን አለ ቻሌንጅ ውስጥ። ኤቭሪ ቻሌንጅ ጋር ፈተና ጋር የምትማሩት ነገር አለ። ስለዚህ ከቻሌንጁ ከውጣ ውረድ ውስጥ ምን ልማር? በተለይ ቻሌንጁ ካልገደላችሁ ህይወታችሁን ካላሳለፈ what are you going to learn from it? እሱን ማወቅ መወሰንና ከችግር ውስጥ ማውጣት ይጠበቅባችኋል። ሌላኛው ችግር ዱብዳ ሲወርድባችሁ ማድረግ ያለባችሁ ብቻችሁን አትሁኑ። በተቻለ አቅም ኔትወርክ አድርጉ። በጣም አይቼበታለሁ እኔ። ከዚ ሰው አንዳንዴ ያስቸግራል ብለንም ሰው እንደሚያስቸግረውም ሁላ መፍትሄም ይሰጧቸዋል። የሶሉሽን ሰዎች ይሰጧቸዋል። ለምሳሌ የሆነ መድኃኒት መግዛት ፈልጋችሁ እናንተ የት እንዳለ ላታውቁ ትችላላችሁ። ግን የሆነ ዘመድ ቤተሰብ ጋር ብቻ ኔትወርክ በማድረግ በመጠየቅ ሐኪም ቤት ውስጥ ሆስፒታል ውስጥም ሊሆን ይችላል የሆነች ነርስን በማማከር ያ መድኃኒት የት እንደሚገኝ ማወቅ፣ ያ መድኃኒት ሊያገኝላችሁ የሚችል ሰዎች ጋር ኮኔክት ማድረግ መቻል ምናምን የሚባሉ ኦፖርቹኒቲዎች እንደሚመጡ እኔ በደንብ አይቻለሁ ከፋዘር ህመም ጋር በተያያዘ። እና ኔትወርክ አድርጉ ሰዎች ጋር በችግር ጊዜ በውጣ ውረድ ጊዜ ቼን ካልተወጣ ቼን ያን ነገር ካላደረኩ የሚልን ኢጎ ፐርሰናሊቲ መልቀቅ አለባችሁ። ፋይናንሻሊ ኢቭን በጣም የተረዳሁት ነገር ነው። ፋይናንሻሊ አይ እኔ እንደዚህ አልቀበልም እንደዚህ አታርግልኝ ከሚል ነገር ራስን መቆጠብና ኔትወርክ አድርጎ ሌሎች ሳፖርት እንዲያደርጉ አንድ ላይ ተባብራችሁ ከዛ ችግር ከዛ መከራ ከዛ ዱብዳ መውጣት የምትችሉበትን ሂደት ማወቅና መዘየድ አለባችሁ። ስለዚህ ኔትወርክ አድርጉ። በተቻላችሁ አቅም ችግሩ ሲገቡ ሰዎች አማክሩ። ለምሳሌ ሳይኮሎጂካሊ በጣም ድባቴ ውስጥ ድብርት ውስጥ ገባችሁ፣ ሶሻል ሚዲያ ላይ ግቡና ሊቃውንት ብላችሁ ሰርች አድርጋችሁ እንዲህ አይነት ነገር አጋጠመኝ ብላችሁ ደውሉ። ካልሆነ ችግሩ ድባቴው እናንተኑ እንዲገላችሁ እናንተኑ እንዲያኮሳችሁ ምንም የምትወጡበትን መንገድ ሶሉሽን እንዳታስቡ ካደረጋችሁ በጣም ነው ራሳችሁ የምትጎዱት። ስለዚህ በተቻላችሁ አቅም ችግር ፈተና ምናምን ሲመጣባችሁ ለቤተሰብ አወያዩ፣ ለጓደኛ አወያዩ። እችን ምን እናርግ? እችን ግዛ ተብዬ ነበር፣ ተወሰነ ሳንቲም ላገኝ እችላለሁ፣ እችን ግዛ ብዬ ነበር፣ በተለየ መንገድ የሚቀንስበት የሆነ ቦታ ልታገኝልኝ ትችላለህ። ብቻ አይዲያችሁን ሼር አድርጉ። በእርግጠኝነት ሶሉሽን ታገኛላችሁ በዛ ውስጥ። የመጨረሻው ችግር ዱብዳ ውስጥ ስትገቡ ማድረግ ያለባችሁ ነገር ተስፋ አለመቁረጥ ነው። ምክንያቱም ጨለማ ይነጋል፣ ዝናቡም ያባራል፣ ህይወትም ትቀጥላለች፣ ነገም የተሻለ ይሆናል። ተቻለ አቅም ችግር ዱብዳ ያልጠበቃችሁት ነገር ሲመጣ በህይወታችሁ ተስፋ አለመቁረጥን ተለማመዱ። ሁሌ እላለሁ ሰማይ ከፍ ምድር ዝቅ ቢል ከዓላማችን ከመኖራችን
ከነገ የተሻለ ከመሆኑ ወደ ኋላ ራሳችን መመለስ የለብንም። ተስፋ አለመቁረጥ በጣም የሚገርም ባህሪ ነው። ችግር ውስጥ ሆናችሁ ቻሌንጅ ሲገጥማችሁ ስብር የምትሉ ሰው ከሆናችሁ ምንድነው የላይፍ ትርጉም ታዲያ? ቻሌንጅ ወደ ህይወታችሁ ሲመጣ የምታለቅሱ ከሆነ ምንድነው የላይፍ ትርጉም? ማልቀስ አታልቅሱ አይደለም፣ ግን ከለቅሶ ውስጥ ሶሉሽን፣ ከለቅሶ ውስጥ በስሜታዊነትን ማውጣት፣ ከለቅሷችሁ ውስጥ የተሻለ ነገር መፈለግ የሚለውን ፐርሰናሊቲ ቢውልድ ካላደረጋችሁ ህይወት ትርጉም አይኖርም። ሲጀመር ህይወት is full of challenges፣ ፈተናዎች አሉላት። በጣም ብዙ ማጠብቁት ነገሮች በህይወት ያጋጥሟችኋል እና ተስፋ አለመቁረጥን እንደ ባህሪ ቢውልድ አድርጋችሁ ነገ የተሻለ እንደሚሆን አምናችሁ ራሳችሁን አጠንክሩ። ምክንያቱም አሸናፊዎች ብዙ ጊዜ በቻሌንጅ ውስጥ በከባድ ሁኔታዎች ውስጥ ተስፋ ሳይቆርጡ ጸንተው የታገሉ የሰሩ ሰዎች ስለሚሆኑ በዛ መንገድ ራሳችሁን ቢውልድ ካደረጋችሁ በእርግጠኝነት ነጋችሁ የተሻለ አሁን ካጋጠማችሁ ችግር ወደፊትም ከሚያጋጥማችሁ ችግር ራሳችሁን ማውጣት የምትችሉ ሰዎች ነው የምትሆኑት። እነዚህን ሀሳቦች አክሴፕት አድርጋችሁ አፕላይ አድርጓቸው፣ ያግዛችኋል ብዬ አስባለሁ። አሪፍ ሀሳብ አይዲያ አለኝ የምትሉ ችግር ጊዜ፣ በሀዘን ጊዜ፣ በተለያየ መከራ ጊዜ መደረግ ያለበት ኮሜንት ላይ አስቀምጡልኝ። አስተሳሰብ የባህሪ ለውጥ ለማምጣት ይሄን ፔጅ ሰብስክራይብ በማድረግ ቤተሰብ ሁኑ። ታላቁ ሊቃውንት ሊቅነት ነበርኩኝ። በቀጣይ አስተማሪ ቪዲዮ እስክንገናኝ ቻው።